እንደነበር ንገር። አይተሻል ማርታ? ሲሳሳሙ ነበር። በመጨረሻ ማሸነፍሻለሁ ብዬሽ ነበር። በዛውም የሆነ ደስ የሚል ነገር ነግሻለሁ። እንዴ ይሄ እኮ ያባዬ ፎቶ። አባቴ ደረች እዚህ አካባቢ ቤት ከራይልሽ ፈልጌ ነው። እትዬ መውጣት አለብሽ ብላኛለች። ምግብ አልበላህ? አይደለም አባዬ አይደለም። እኔ እኮ እዚህ ቤት የመጣሁት አንተን ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም። ቤቱን ልከራይላት እኮ ለደላላ ነግሬያለሁ። ሁሉንም ችግሮቻችን አልፈን እንቀባለን። ወንድ ልጅ ኪችን አይገባም። ውጣ። እሺ የእናቶቻችን ብልሃት ነው። ባሎቻቸው ሲሳደቡና ዱላ ሲያነሱባቸው ወደ ማጀት ይገባሉ። ከዛ ወንድ ልጅ ማጀት መግባት የለበትም ይላል። አይ ናታን ውጣ። ኪዲን አሁን ደግሞ የቤተል ሌላ ጉድ ነው እዚህ ቤት ውስጥ የሚፈጠረው። ይኸውልሽ ሁሉም አባዬ ሊቀበሉት ወጥተዋል። ሰላም ደግሞ ጤና ጣቢያ ነች። ስለዚህ ቤት ውስጥ ማንም የለም እኮ። ይመጣል እኮ ነው ይመለክ። አትፍሪ። ከመጡም ክላስ ስለሚያደርጉ እንዳታስቢ። ደግሞ ነገ ወደ እኔ ነው። አንተ ፊት ለፊት የተገደረ ምንድን ነው የምትሰራው? ዞር በል። አሁንማ ፍቅረኛሞች ሆነን አይደል? አረ ኤቢ እንዳትሰማ። ደግሞ ከዚህ ቤት ልባረር ነው። አትባረሪ። አይመስለኝም እባክህ። እትዬ ብላለች። ችግር እየተፈጠረ ያለው በእኔ ምክንያት ነው። እና በቃ ልትወጪ? አዎ ደረጀ መቶ ጭካኔ ይወጣል። ቆይሽ ከዛስ? ምን ከዛ? ወደ ድሮ ወደ ጎዳና ህይወት ይመለሳል። መቼስ በእኔ ምክንያት ሙሉ ቤተሰቡ መበተን የለበት። ይኸውልሽ አንቺ ከዚህ ቤት መውጣት የለብሽ። አንቺ ከወጣሽ ደግሞ እኔም እዚህ ቤት መኖር አልፈልግም። ተው እባክህ። ሁለታችንም ጎዳና ተዳዳሪ ብንሆን ቢያንስ አንተ እዚህ ቆይ። ይኸውልሽ አባዬ እናሳምነዋለን። ኤቢን ደግሞ በጭራሽ አይናት። ናታን ይሄ እኮ ማመን አለማመን አይደለም። ግን በቃ እትዬ ተውጫለሽ ብላኛለች። ደረጀን ማሳምነው ነበር እኮ። ይኸውልሽ አባዬ እናሳምነዋለን። እማዬ ደግሞ አባዬ ካላት ምንም ነገር እምቢ አትልም። ገና ከመጀመራችን ችግር በዛ። ገና ለብዙ ችግር ራስን አዘጋጂ። ይኸውልሽ አዲስ ነገር ሲመጣ አዲስ ችግር ሊፈጠር ይችላል። ስለዚህ መዘጋጀት ነው ያለብሽ። አንቺ ደግሞ በዚህ ጠንካራ ነሽ። ሁሉንም ችግሮቻችን አልፈን እንቀባለን። አንተ እንደዚህ አትበለኝ፣ እኔ አፍራለሁ።
አትይዥም ውሃዬ? ማስቲካ በቃ አንቺ ከስር ከስር ምንድን ነው አልከኝ? አምጣልኝ ያልሽውን ነገር በሙሉ አመጣሁልሽ። ለናታን አላመጣሁለት፣ ለዳጣ ምንም አላመጣሁ። ወይ ለምንድን ነው ግንባርሽን የማትፈጪው? ተዋት እባክህ ዳኒ፣ ዝም ብላ ስትቀብጠን። ኤቢ ዛሬ እንኳን ከመንገድ ነው የመጣ። ምን አለበት ብትስቂ ብትጫወች። ሌላ ጊዜ ይደርስ። መታገስ ያቀትሻል። ምንድን ነው የምትታገሰው? ናታን የተፈጠረ ችግር አለ? ኧረ አባዬ ምንም የተፈጠረ ነገር የለም። እማዬ የኔን ልናገር? ለራስሽ ስትይ ባትናገሪ መልካም። እምብዬ እናገራለሁ። ውሃ ነግሬሻለሁ። ንገሪኝ ውሃ። ማርታ ምን አድርጋሽ ነው? እኔ ያለሁልሽ። ተዳጣይ በዚህ ሰዓት ንፋሱ ደስ ስለሚለኝ እዚህ ጋር ወካ አደርጋለሁ። አዎ ሰላምዬ፣ አትክልቶቹ ላይ የመጨረሻ ነው ደስ የሚሉት። በጣም አየሩ ደስ ስለሚፈሱ። እኔ የምልሽ ግን ዳጣይ ጋሽን ፈርተሽ ነው አይደል አሁን እዚህ የወጣሽው? እኔ ነኝ የምፈራው? ጭራሽ ደግሞ ደረጀ ነው የምፈራው? አልፈራውም። አሁንማ እኮ በቃ ተቀበልና አይደል? አልመሰለኝም እባክሽ። እና ያለ ወትሮሽ በዚህ ሰዓት እዚህ የምታረጊያለሽ? አረ ሰላምዬ ፍጪኝ እንዴ! ምንድነው? በቃ ተይኝ። በቃ ካንቺ ጋር ማውራት አልፈለኩም። እኔ የምልሽ ግን ዳጣዬ ኤቢ የምትለቃችሁ አይመስለኝም። አሁንም እኮ ትዬ ስለያዘቻት ነው ዝም ያለችው። ትናገር ሰላምዬ ትናገር። እኔ የምለው ግን የእውነት ስልኳን አጥፍታችሁባታል እንዴ? ሰላምዬ ታዩ እስኪ በቃ ሲጀመር እዚህ ቤት መቀጠል የምችል አይመስለኝም። እትዬ መውጣት አለብሽ ብላኛለች። ይኸውልሽ ዳጣዬ ከዚህ ቤት አትወጪ፣ መውጣትም የለብሽም። ግን ከዚህ ቤት የምትወጪ ከሆነ አንድ የምጠይቅሽ ጥያቄ አለኝ። እሱን መልሰሽልኝ ነው የምትሄጂው። ምንድን ነው የምትጠይቂኝ? ልናገር እማዬ? ልናገር? ጥሩ ተናገሪና ምን እንደሚከተልሽ እናያለን። እናገርልሻለሁ። እንዴ ኧረ ውሃ እባክሽ፣ እስካሁን ሳታፈሽ ቆየሽ እኮ። ምንድነው ንገሪኝ። ማርታ ምን አድርጋሽ ነው? አባዬ እማዬ አንተ አለመኖርህን አይታ ከዛ ሰው ደግሞ እኔን መታች። ጎሽ ለምን እንደመታወሽም በዛው ንገሪዋ። ከዛ ጥሩ አድርጎ ይደግምልኛል። በቆይ ውሃ ጥፋት አጥፍተሽ ነው የመታችሽ አይደለ? አዎ አባዬ። ደግ አደረገች። ይኸውልሽ ጥፋት ያጠፋ ሰው መቀጣት መቻል እኮ። እንዴ አባዬ እውነቴን ነው። ማርቴ ምን አድርጋ ነው የተመታችው? ኧረ ተዋት ዳሬ፣ የዚሽ ጉድ ምኑ ያልቃል ብለህ ነው? ምንም አታደርገው ነገር አለ። ብቻ ግን ከዚህ በኋላ ስለማታደርግ ቶ በእኔና በሷ አይቀር። እኔ እናገራለሁ አባዬ። ውሃ በቦርሷ የሚወጋሽ ይዛ የምታማጌ ስላገኘቻት ነው። ምን? ነይ ውሃ ነይ አልኩሽ እኮ። አይደለም ቆይ ተረጋጋ። ቆይ ልንገርህ ነው የመጀመሪያ ክትበል አናገራለሁ። ሰላም ንገሪኛ። እንደውም ጠይቂኝ ጥያቄ። እኔ ሰላም ወይም እደር አልወድም አይደል? ይቆርጠኝ አይደል? እኔ እኮ ያልኩሽ ከዚህ ቤት የምትወጪ ከሆነ ነው እንዴ ሰላም። እና እኔ አንቺን ጥያቄ ለማወቅ ከዚህ ቤት መውጣት አለብኝ? ሰላም መውጣት አለብኝ? አይ እንግዲህ ዳጣ ነገርኩሽ። እንግዲህ ይኸውልሽ አንቺ እዚህ ቤት ከመጣሽ ጊዜ ጀምሮ ይሄ ቤት በጣም ደስተኛና ሰላማዊ ሆኗል። ኧረ እባክሽ ሰላም ተይ። ሲጀመር እንኳን ደስተኛ ሊሆን የጦር ቀጠና ነው እንጂ ማለት ኤቢ ያለች እዚህ ቤት ሲጀመር እንድኖር የሚፈቀድልኝ አይመስለኝም። አይዞሽ ዳጣዬ፣ ደግሞ ጋሽን ተለማመጩ። በቃ ንገሪው እኔ ከዚህ ቤት መውጣት አልፈልግም በይው። እንዴ ደግሞ እኮ እትዬ እንዲህ ስታይ ታያለኛ ትመስላለች እንጂ ጋሽ ያላትን ሁሉ ነገር ታደርጋለች እኮ። እሺ እሞክራለሁ። እሺ እና ፍቅር እንዴት ነው? ደስ ይላል።
ታዲያ ዳጣዬ አደራሽ እድሜሽ እንዳይሸውድሽ። ይኸውልሽ ይህንን ፍቅር ዳር ደርሶ ማየት ነው የምፈልገው። በቃ ተጋብታችሁ አብራችሁ ህይወት እንድትኖሩ ነው የምፈልገው። እሺ ይኸውልሽ ደግሞ ናታንን የመሰለ ልጅ ስላጣበስኩሽ አንድ ቀን ታመሰግኛለሽ። እሺ ሰላም። አሁን እኮ የመጨረሻው አይደለም፣ ገና የመጀመሪያው ነው። ገና እስቲ እናያለን። መጨረሻውን ያሳምረው እስቲ። ኧረ ተይ በቃ ሰላም። እውነቷን ነው ማርታ። ዳሬ በቃ ተረጋጋዩልህ። ምን መሰለህ ማለት አሁን እቺ ምን ታውቃለች? ዝም ብላ እንደወረደች እኮ ናት እንዴ። ጭራሽ አሽሽ ወሰደች እያልሽኝ አለማውቋ ጉዳት አይደናታል? አድናትም አውቃለሁ። ያ የተረገመ እርጉም ልጅ በቃ እንደሰጣት ከምጥን ጋር ሲያወሩ ደረስኩባትና ቀማዋት። ማርቲ ይሄ እኮ ከባድ ጉዳይ ነው። ለምንድን ነው እንደ ቀልድ የምታወሪ? አልወሰደችውም እያልኩ እኮ ነው። ይኸውልህ አውቃለሁ ቀላል አይደለም፣ ግን ከምጥን እናት ጋር በደንብ ተነጋግረንበታል። በቃ ያለው አማራጭ ትምህርት ቤት መቀየር ነው። የትኛውን ብራንቻቸው ጤነኛ አይደለም። ግድ የለህም እዚህ አካባቢ ቀረብ ያለ ፈልገን እንቀይራቸዋለን። አይሻልም? አባዬ ሌላም ጉድ አለ። ጉድ ይፍላብሽ። ዝም በይ ስትባል ሰሚ። ይቺ ቀጥ ብለሽ ወደ ክፍልሽ ጥርሽ። ታዲያ ኧረ ተው ከመድ መጣህ። እንዴት ችግር እንዳለኝ ተይዛል። ደክማ ዳረነቀ ነው። እኔ የምልሽ ማርቴ፣ ወይ ልጆቹ ቤቱን ለመዱታል? አዎ ለምደውታል። ግቢው ሰፊ ስለሆነ እንዴት ደስ እንዳላቸው። በተለይ ውሃውዬማ በቃ ስትቦርቅ እኮ ነው የምትሆነው። አየሩም ጥሩ እዚህ ይሻላል። እኔ የምልሽ አቢጌል ምን ሆና ነው ልታናግረኝ ፈልጋ ነበር? አባዬ ዛሬማ ሳልነግር አላድርም። አባዬ ናታና ዳጣ አንተ የለም ብሎ ሲሳሳሙ ነበር። አቢጌል አሁንም እየዋሸሽ ነው አይደለም? አባዬን አንድ ቀን ማሽቻ አላውቅም። ቆይ ለማን ምን እያወራሽ እንደሆነ ታውቂያለሽ? አውቃለሁ አባዬ። ናታና ዳጣ ሲሳሳሙ ነበር እና ደግሞ ቪዲዮን ቀርጫቸዋለሁ። ግን ከተኛኝ በኋላ ሙሉ ቪዲዮን አጥፍቶብኛል። ምንም ፋይል የለም። አቢጌል ከእህትና ከወንድሞችሽ ጋር እየሮሽ መሆኑን አታውቂ? ቆይ ምንድን ነው በእነሱ ላይ ይህን ያህል ጥላቻ? ያው ነገርሽው አይደል? በቃ መፍትሄውን እኛው እንፈልጋለን። ሂጂ ውጪ። መቼ አመነኝ እማዬ። በደንብ ንገሩ እንጂ ሲሳሳሙ እንደነበረ ንገሩ። አይተሻል ማርታ፣ እውነቷን ነው የምታወራው ልጅ። ዳሬ እኔ ምንም ያየሁት ነገር የለም ሲላት ሲሳሳሙ ነበር። አንዴ ደግሞ በቃ ስልኬን አጠፉብኝ ምናምን ትለኛለች። እንደዚህ ግን አንሳለቅ። መፍትሄውን እኔ እነግረዋለሁ። ሂጂ ውጪ። አባዬ ዳጣ ከዚህ መባረር አለባት። መባረር ነው ያለባት። ውጪ ወና ወይንሽ ፍራሹ። ሂጂ ውጪ። እኛ መፍትሄ እንፈልጋለን አልኩሽ። ኧረ እንኳን ደስ አለሽ። ከዚህ ቤት ልትባረሪ ነው። ችግር የለውም። አየሽ በመጨረሻ ማሸነፍሻለሁ ብዬሽ ነበር። ከዚህ ቤት ልትባረሪ ነው። ናታንንም ከዚህ በኋላ አታገኙ። ግን አልናፍቅሽ? ሰይጣን እኮ ይፈራል እንጂ አይናፍቅም። እንዴ እኔ እኮ ላንቺ ክፉ አይደለም። ቆይ ምን የምታይ? ከክፉ በላይ ጠላቴ ነሽ። በእናትና በአባቴ ቤት ሰላሜን የምትነሽኝ
ናታንን ከኔ ለመቀማት ከሰላም ጋር ሆነሽ ሌት ተቀን የምታሰሪ መሰለሽ? እንዴት ትናፍቅኛለሽ? ከምሬ ነው ኤቢ። እኔ እኮ ላንቺ ብዙ ነገር ነው ያልኩልሽ። ወርቅ ደብቀሽ እንኳን እሷ ነች የደበቀችው ብዬ ለትዬ አልተናገርኩልሽ። ምን እንደማደርግ ስለምታውቂ ለእኔ ብለሽ ሳይሆን ለራስሽ ብለሽ ነው ያልተናገርሽው። እሺ እሱን እንዳልሽውን ችግር የለውም፣ ግን ከናታንስ ጋር ቢሆን ላቀራረብሽ አልሞከርኩም። ምን አቀራረብሽኝ? አይንሽን በጫጦች ላይ ስትኛለሽ ለራስሽ አደረግሽ እንጂ እባብ ነሽ። እሺ እባብ። እሺ ስትባረሪ አብሬሽ አልወጣሁም ኤቢ። እኔ ላንቺ ክፉ በሆነ ይሄን አደርጋለሁ? ላንቺ ብዬ አይደለም፣ እኔ ሰው አጠራም ሲጀምር። ይኸውልሽ እኔ አሁን 19 ዓመቴ ነው። ምናልባት ከዚህ በኋላ 20 ወይም 30 ዓመት ቢኖር ነው ምን ብዬ ነው ሰው ይመጣል? ምን ላተርፍ? ሰው አይጠላም። ሰውን ከምትጠይው ይልቅ ብትወጂው ብዙ ነገር ታተርፊያለሽ። ሲጀመር የሰው ልጅ አይጠላም። መልካሙን ነገር ሁሉ በህይወትሽ ማሰብ አለብሽ። አሁን እየጠበቅሽ ነው። ለምንድን ነው የማታኝው? ዛሬ መጨረሻ ሌሊትሽ ናት። በደንብ አጣጥሚያት። ምንድን ነው የተፈጠረው ማለት? ዳሬ ባጭሩ ዳጣና ኤቢሲ ቤት ውስጥ አብረው ተስማምተው መኖራቸው ነው። ምን እየሆኑ ነው? ኤቢ የዳጣን አይን ለምን አየሁት እያለች ነው። በቃ ዳጣና ናታን ደግሞ እንደፈራሁት እየተፋፈሩ ማለት ምን ማለት ነው? ዳሬ ከዚህ በፊት ነግሬሃለሁ። ምናቸውም አላማረኝም። የናታን አይኖች ዳጣ ላይ ናቸው። ይሄ ደግሞ ለሱም ለኛም በጣም አደገኛ ነገር ነው። ኤቢ ደግሞ ይሄንን እያየች አብሮ በተቀመጡ ቁጥር በቀን 3-4 ታብዳለች። ማርቲ ይሄ እኮ ቀላል ነገር ነው። ልጆቹ ደግሞ ብንነግራቸው የሚሰሙ ልጆች ናቸው። አይደሬ ዳጣ ለራሷም ለኤቢም ነፃነት ሲባል እዚሁ አካባቢ ቤት ተከራይተንላት ከዚህ ቤት እንድትወጣ ፈልጋለሁ። እንደዛማ አይሆንም ዳሬ። ይሄ እንደ በፊቱ ቀላል ነው ብለህ የምታልፈው ጉዳይ አይደለም። ይንጋና በደንብ እናወራበታለን። እቺ በረሮ በራ መጣች እንጂ ይሄን ሐሳብ ዛሬ ማንሳት አልፈለኩም ነበር። ለማንኛውም ዛሬ ደክሞሃል፣ ተኛ። ደህና እደር። ያው የመጨረሻ ምሽቴ ከሆነ እኮ ትንሽ ቤቱን ዞር ዞር እየለኝ ብዬ ናታን መጥቶ እንዳጫወትሽ ነው? አይ እሱ እኮ ተኝተናል እያላችሁ ነው እዚህ የምትገናኙት? አሁንማ በቃ ከዚህ ቤት ልትባረሪ ነው። ግን ኤቢ በእናትሽ ደረጃን አትለምኝልኝም? በጣም እለምንልሻለሁ እንጂ ሰምኛለሽ። ከዚህ ቤት ጠዋት ቁርስ አትበይ ነው የምትባረሪው። እና ደግሞ ከዚህ በኋላ ናታን አታገኙም፣ አታዩም። ያው እንግዲህ እንዳልሽው ነገ በጠዋት ከሆነ የምወጣው ምናልባት አንድ ቀን የምንገናኝ ይሆናል። በዛውም የሆነ ደስ የሚል ነገር ነግርሻለሁ። ሙድያሽ ነው እዛው ዘሽ ደርሽ ስትፈልጊ። አይ መጽሐፍ እያነበበ እኔ ነው ባርካም። ዋ ተነሽና ለጓደኛሽ ወንበር አምጪላት። እሺ መጣን። ትምህርት እንዴት ነው? አሪፍ ነው። ቆንጆ ነው አይደል? አዎ። ጥናቱስ? እያጠናን። እያስጠናሻት ነው? አዎ፣ ግን አንዳንዴ ይሻትል። አይ እየመከርሻት እንደማለት ማስተኛት። እሺ ሰው ካልተማረ ትልቅ ሰው አይሆንም። ትምህርታችሁ ላይ በርቱ። እሺ ቀይረሽ ነሽ። ትላንትና ለምንድን ነው የሮጥሽው? እንዴ ፈርቼ ነው አባቢ። አባት ደግሞ ይፈራል እንዴ? እንዴ አባቢ እኮ ሲናደድ ያስፈራል። ምጥን እውነቷን ነው።
አባት ይከበራል እንጂ አይፈራም። እና እኔ እኮ አንተን እኮ አከብራለሁ፣ እወድሃለሁ እና ደግሞ አንተ በጣም ስትናደድ ደግሞ እወድሃለሁ። ለምን ይመስልሻል የምናደደው? እኔ እንጃ አላውቅም፣ ግን ማለት ነው ማሚዬ ግን ሲመጣበት ነው የሚናደደው ብላኛለች። ምኑ ነው የሚመጣው? ንዴቱ ነው እንዴ? አንቺ ስትረብሽ እኮ ነው የምታናድጂው። አየሽ፣ ምጥን በለጠች ብዬ አባቢ አትበልጠኝም፣ እሷ አትበልጠኝም። እኔ የምልሽ ምጥን፣ አባትሽ ምን ሲያደርግ ነው የሚያናድድሽ? አባቴ የሚያናድደኝ ስራ ውሎ መጥቶ እኔ ከሱ ጋር ማውራት ስፈልግ እሱ አያወራኝም እና ደግሞ ስልኩን ይዝና እኔን ጸጥ ነው የሚል። ከዛ እኔ ውስጥ በጣም ነው የምናደደው። ሰፈሩ እንዴት አየሽ? ደስ ይላል። የመቼ ነው ደስ አንተ ግን ቁርስ ጋብዝሻለሁ ብለህ እዚህ ታንከራትተኛለህ። ምን ችግር አለው? ጋብዝሻለሁ። ምግብ መብላት እኮ ከአንቺ ጋር እንደሆነ ያስደስተኝ። አሁን ማሬ በኋላ አታስቢ፣ እኔ ስሜት ያለው በጊዜ ብዛትም ደግሞ አልቀየርም። ልናይ ኋላ አለች ቀበሮ። እስኪ እናያለን። እኔ እኮ ግን እንደምትወጂኝ ያውቅ ነበር፣ ግን ፈሪ ነሽ። እንዳይታወቅብሽ ብዙ ነገር ስትሰሪ ነበር። አዎ፣ ስለ ፍቅር ብዙ ሰዎች ሲያወሩ ሰምቻለሁ፣ በጓደኞቼ አይቻለሁ። ግን ምን ዋጋ አለው አሁን በዚህ ቤት ይባላል። በጭራሽ አትወጪም። ከወጣሽም ደግሞ አባዬ ቤት ይከራይልናል። ያ ደግሞ ለእኛ ይበልጥ ነፃነት ይሰጣል። አይ ናታን፣ እኔ እሱን አልፈልግም። ቤት መከራየቱን ነው የማልፈልገው ወይስ መውጣቱ? ከዚህ ቤት መውጣት አልፈልግም፣ እዚሁ መሆን ነው የምፈልገው። አትወጪም። እስቲ እንግዲህ አባዬና እማዬ አውርተው ይወስናሉ። አይ ናታን፣ እትዬ እኮ ልክ ናት። ኤቢ ልጇ ናት። ምንም ዝምድና በሌላት ልጅ የእሷ ልጅ ልትረብሽ አይገባም። አልፈርድባትም። እትዬ የኤቢ እናት ነች። ምናልባት እኔም እናቴ ብትኖር ኖሮ እንደዚህ እያጠፋው ለእኔ ነበር የምትቆመው ማለት ነው። እስቲ እንደውም ዛሬ ስለ እናትሽ ትነግሪኛለሽ? አይ ስለ እናቴ ሳይሆን ስለ አባቴ ይነግራል። ወይ ለመሆኑ የአባትሽ ስልክ ይዤ ሳላናግርሽ የቀረሁበት ቀን አለ? እና ቦቢ አንተ እኮ ስልኩን የምትይዘው በእጅ እና ከዛ ባፍ ታወራለህ። ይኸውላችሁ ሁለታችሁም አባታችሁን ማክበር መቻል አለባችሁ። አባት ለልጁ ሁሉንም ስሜቱን አይናገርም። አባቶቻችሁ ከእናንተ ሁለት ነገር ይፈልጋሉ፣ ስኬትንና ክብርን። እሺ እና አባቢ እኔ እኮ ክብርም ስኬትም አለኝ፣ ሁለቱም አለኝ። የት? ወሬኛ በቦርሳዋ ይዘዋለች። አሁን አንቺ እናትና አባትሽን አክብረሽ ታውቃለሽ? ይኸውላችሁ በህይወት ዘመናችሁ ሁሉ ታላላቆቻችሁን አክብሩ። እሺ፣ በማያገባችሁ አትክሩ። አባቢ እንደ ኤቢ ማለት ነው አይደል? ትምህርታችሁን ተማሩ። በራሳችሁ መቆም እስከምትችሉ ድረስ ታላላቆቻችሁ የሚሏችሁን ነገር በሙሉ አዳምጡ። መጽሐፍ አንብቡ። መጽሐፍ ስታነቡ ሁሉን ነገር ታውቃላችሁ፣ ትረጋጋላችሁ። በዛ ላይ ደግሞ ወላጆቻችሁ የሚሏችሁን ነገር በደንብ ስሙ። ጊዜው በጣም ከባድ ነው። እሺ፣ ግን ለምንድን ነው የታላላቆቻችንን ምክር ስሙ የሚባለው? ልምድ ነዋ፣ ልምድ። ይኸውልሽ እነዚያ ሰዎች ከእናንተ የሚበልጥ ዘመን ኖረዋል። እነሱ ሰው ነግሯቸው ሳይሆን በህይወታቸው በኖሩበት ጊዜ ያዩትን ነው ለእናንተ የሚመክሯቸው። እና ታላቅን መስማትና ማክበር ግዴታ ነው የሚባለው ለዚህ ነው። እሺ አባዬ፣ የኔ አባት እኮ ጎበዝ ነው። አየሽ አይደለ? የኔም አባት እኮ ይመክረኛል። አትጣሉ። እኔ የሁለታችሁም አባት ነኝ። ምን አባቢ፣ አንተ እኮ የምጥን አባት ከሆንክ እኮ የምጥን እናት ሚስት ልትሆን እኮ ነው። አንቺ እንደዛ አይባልም። የኔ እናት ባል ነው የሚባለው፣ ሚስት አይደለም። በሉ እናንተ ትንሽ ከሰማችሁ ሌላ ነገር ታመጣላችሁ። ይኸውልሽ ዳጣ ስትመጣ አባዬ ይፈልግሻል በያት። እሺ አባቢ፣ ተጫውቱ። እሺ ምን አለበት የኔም አባት እንዳንቺ ቢሆንልኝ? ለምን ማለት ሲመክር ደስ ይላል። እና አንቺ መመከር ስትፈልጊ ደግሞ አንቺ እዚህ መጠሽ ተመከሪ።
ምን ልታደርጊ ነው? እንዳትወድቂ። እዚህ ጋር እንደ አባቢ ትልቅ እንደው እንደ ልቤ ነው የምቀመጠው። እኔን በለጥሽኝ እኮ። ሌላ ወንበር ላምጣ? ከፈለግሽ እኔ እንደ አባቢ አወራሻለሁ። እሺ አውሪ፣ ምከሪኝ፣ ልስማሽ። እሺ ምጥን፣ አንቺ አባትሽ ምን ሲያደርግ ነው የሚያናድድሽ? ስለ አባትሽ ለሲሳይ ነው የምነግርሽ? ይሄ ነገር ልታስለፈልፈኝ ነው? ምን ነው ማስለፈልፍሽ? በቃ ችግር የለውም። ስለ አባትሽ ንገሪኝ። ዛሬ እኔን ለአባትሽ ለእናትሽ ማስታወቅ አለብሽ። ኧረ ትውልድ፣ ይኸውልህ አባቴ ቀላል ሰው እንዳይመስላ። እስኪ እሺ ፎቶውን አሳይ። ለማንኛውም ምን አላሳይ። ምንድነው? በጣም ተጠጋኝ። ልትዋሃደ ነው እንዴ? በቃ አንቺ እኔን ማሸማቀቅ ደስ ይልሻል? በጣም እንጂ። በተለይ በኤቢ ፊት እሳት እንደረካው ላስቲክ ጭምድድ ስትል እንደሚያስደስተኝ ሌላ ነገር ያስደስተኝ። አንቺ እኮ ጠላቴ ነሽ። ለማንኛውም ያውን አባቴ ምጥን እኮ ሄደች። ማን ጠይቀሽ? ታይዋ እኔ ልንገርሽ ብዬ ነው። ምን ፈልገሽ ነው? ምን ፈልገሽ? ደሜን አታፊው እንግዲህ። ደሜን አታፊው እንግዲህ። እንዳለቀጭ ማልቀስ ፈልገሽ ከሆነ መጣሽ ሰው አላደርግሽም። እሺ እና ምንድን ነው የምታደርጊ? ዝንጀሮ ልታደርጊኝ ነው? ዳጣ ነው የምናገርልሽ። ዳጣማ ከዚህ ቤት ልትባረር ነው። አልሰማሽም ወይ? ለካ አልነገርኩሽም። ዳጣ እኮ በቃ ከዚህ ቤት ልትወጣ ነው። እኔ ማውሬ ነው የምትባረር። ደስ ይለኛል። እና አሁን የት ሄዳ ነው? ጠዋት ነው የሄደችው። እና ደግሞ እመጣለሁ። ከማን ጋር ሄደችው? ብቻዋን። ይሄ ናታ ምን አባቱ ነው ስልኩን የሚያነሳ? አልወድቅበት ብሎ ነው። ካልወደቀበት እንዴት ያነሳል? እኔ ራሱ ስልኬ ሲወድቅ ነው ማለት። ዝም በይ ክፍታፍ፣ አፍሽን ዝጊ። ወደዛ ተስጠለ ቢች ከዚህ አትንኪኝ። ኡፍ ራሳን ፈልግ። አንዴ ይሄ እኮ ያባዬ ፎቶ ነው። ያባሽን ፎቶ አይደል እንዲያሳየኛል? ሲሪየስ ዳጣ፣ እኔ እኮ እየቀለድኩ አልነበር። አይ እንግዲህ እኔም እየቀለድኩ አይደለም። እንዴ ቆይ ከምር ፎቶ እንኳን የለሽ እንዴ? ቆይ ደረጃ አባቴ እንዳልሆነ በምን እርግጠኛ ነህ? ማለት አባዬ እንዴት ነው አባትሽ የሚሆነው? በእርግጥ ሳይወልሽ አባቱ ሆነሻል። ምክንያቱም ከልጆች እኩል ስላየሽ። አየህ አሁን ገባ። በቃ አባቴ ደረጃ። እየቀለድኩ አይደለም። እኔም ቤተሰቦቼን አስተዋውቅሻለሁ፣ አንቺም ቤተሰቦችን ማስተዋወቅ አለብሽ። በሳምንት በስልክ ታገናኛለሽ። ምን ሆነ ልትል ነው? በስልክ የማገናኝ የወደፊት ባሏ። ኧረ እባክህ፣ ይኸውልህ አባቴ እንዲህ በቀላሉ ልጁን አይሰጥም። ታዲያ ጥሎሽ መጣል አለብኝ? አዎና፣ ይኸውልህ 50 በሬና 50 ላም ጥሎሽ ካላመጣ አታገኝም። ናታን ራበኝ። ቁርስ ልትጋብዘኛለህ እንዴ? ደግሞ ሊወጣ ነው የመጨረሻ ቁርስ እኮ ነው። እሺ ልጋብዝ። ገብሱንም አንድ ላይ ቢያ ታዲያ የምን መለቃቀም ነው? ዶሮ ይመስል ወደዛ ይጭባል። እኛ ምን እንብላ? አሻት በይም እንዴ ምንድነው ዝምት? እንቺ ለቅማ ጨረሳችሁ አንቺ እንደ ዶሮ። አይቻልም አይቻልም። እንዴ የቤተሰብ ጉባኤ አድርጋችሁ ዘል አባትን እሺ ነይ ቆንጆ ዋ የኔ ማር ሸባፋ ዋልዩ ለነሽ እንዴት ዋላችሁ? ሰላም መጣሽ? ሰላም ነው ተመስገን። ውሎ እንዴት ነው? ቆንጆ ነው።
ቤት ከልጆች ጋር ናፍቆትን ተወጣ አይደል? ሲዳረቁ ናፍቆቴን ይወጣሉ። እሳይ ቀመሳት። አንዷ ከዚህ ወጥሮ ይዘውኝ በቃ። አይ ጥሩ ነው። ልጆች እስኪ አንድ ወደ የክፍላችሁ ግቡ። ሄዱ ግቡ። አባታችሁን ማናገረው ጉዳይ አለ። እኔማ አብሬ እሆናለሁ፣ ችግር የለም። አይ እንዴ ግቡ ከተባላችሁ ቀጥሉ። ትእዛዝ አትቀበሉ? ስትፈልጉ ትመጣላችሁ። ዳይ ግን መቼ ነው የምትፈልጉት? ቀጥይ። ወሬኛ ደግሞ ጥናትሽን ስሪ። ደሪ እንዴት ነህ? አለሁ። ትንሽ ተረጋግተዋል? ይሻላል። ምንም አይደል። ደሪ ያው ጉዳዩን በስነ ስርዓት ማውራት ስላለብን ነው ማታ ዝም ያልኩ። እና ምን እናድርግ ማለት ነው? ቀላል ነው ደሪ። ኤቢ ከዚች ልጅ ጋር መኖር አልቻለችም። ስለዚህ ለዳጣ ቤት እንከራይላት። እንደዛ ይሻላል ብለሽ ነው? ታዲያ እኛ ልጃችንስ? ኤቢን ወደ ውጭ ልላካት። ደሪ ወደ ውጭ ብሎ ነገር የለም። እሱ በፍጹም አይሆንም። ደጋግሜ ነግሬያለሁ። ኤቢ የትም አትሄድ። እኔስ ቆይ ማን አለኝ? ልጆችን ወደ ውጭ ልኬ እዚህ እኔ የሰው ያለልኝ ነው እንዴ? ልጅ ናት። ምንም ነገር ቢሆን ሌላው ቢቀር እንኳን ጭቅጭቋ ይናፍቀኛል። ደግሞ እሷን ቢሆን መሄድ አትፈልግም። ላኩኝ ብላ ብትሆን እንኳን እሺ። ስለዚህ በቃ ነገሩ ቀላል። ዳጣን ከዚህ ቤት እናስወጣና ቤት እንከራይላት። ይኸውልሽ ማርቲ፣ እቺ ልጅ ለረጅም ጊዜ ብቻዋን ነው የኖረችው። ገና አሁን ቤተሰቤን አገኘሁ ብላ ደስተኛ በሆነችበት ሰዓት ላይ ይገባኛል እኮ ደሬ፣ ጥፋቱ እሱ አይደለም። ሙሉ በሙሉ ጥፋተኛ ኤቢ ናት። ግን እሺ ቆይ ምን እናድርግ? ለሷ ብለን ልጃችንን እንጣ? ደሬ ምን እንዳለሽ ታውቃለህ? ራሴን እስከ ማጥፋት ድረስ እደርሳለሁ እኮ ነው ያለችው። እና ቤት እንከራይላት እያልሽ ነው? ለምንድን ነው ግን እንገረፈው እንደ ማየግቡ ያለች? ምን አጥፍተሽ ነው የምትገረፊው? እና እኛ ካለጠፋን እንገረፍ? ከኔና ከዳጣ ማን ነው የሚያምረው? ከአንቺና ከዳጣ የሚያምረው ማን ነው ቆንጆ? የምትመጪ ከሆነ አንቺ፣ ካልሆነ ግን አልመታሽ። እውነቱን ንገሪው። ማን ነው ቆንጆ? በጣም ናት የምታምረው። ምን? በቃ አንቺ ነሽ የምታምረው። ተው። አዎ እኔ ነኝ የማምረው። ዳጣ ከኔ በምተሽ ነው እሷ የምታምረው። እቺ መንቃራ ቸመንዶች ልክስክስ ስለሆኑ ነው ለዚህ ውሾች የማይረቡ። ወይኔ አድርጌ ወይኔ። ወንዶች ውሻ ናቸው እንዴ? አዎ ውሾች ናቸው። እና አባቢ ሙሻ ነው? እሺ ደሬ፣ ሌላ መፍትሄ ካለ ንገረኝ። ወደ ውጭ መላክ የሚባለውን ነገር ትተህ መፍትሄ ካለ ግን ንገረኝ። መቼም በዚህ ሁኔታ ኑሮ አትልኝም አይደል? አሁን ምን አለበት ብትዋት? ምን አደረገቻት እስኪ? ወይ ደግሞ ሌላው አማራጭ ናታን ለብቻው ማድረግ ነው። በሱ ምክንያት ነው ኤቢ ናታን ያየ አውሬ ያየሁ ያለችው። ይሄማ አይሆንም ማርታ። ናታን እኮ ያደራ ልጅ ነው እንዴ? እሷም እኮ አደራ ናት። ግን ቢያንስ እሷ ትቀላለች ማለቴ የውጭውን ህይወት ለምደዋለች። በቃ እዚህ አካባቢ እንከራይላትና እናግዛት። እንደዛ ይሻላል ብለሽ ነው ማለት? እንደሱ ነው የሚሻለው። ይኸውልሽ ማርቲ፣ ብቻዋን ስትኖር እኮ ብዙ ነገር አለ። አደጋ ሊፈጠር ይችላል። ሌሊት ሊያማት ይችላል። አስጨነቅኩሽ አይደል? እንዴ በጣም እንጂ ደሬ። አንተ በዚህ በኩል እነሱ በዛ በኩል፣ እኔንም እኮ ለውሳኔ ግራ ነው ያጋባችሁ። ተይው በቃሽ። አንተም ግን በቃ ከጭንቀት ነፃ ሁንና በተቻለ መጠን ውሳኔ ላይ ለመስማማት ሞክር። ምንም አትሆንም። እሺ ሞክራለሁ። እሺ
አንቺ እኮ በቀና ተፈጠርሽ። ትንሽ ነገር ነው ካይጓሽ ትንሽ ነገር አማርኛ ይገባኛል። እሺ እኔን የማይገባኝ ማትስና ኬሚስትሪ ብቻ። ሂጂ እስኪ ውጭና ማይን አሁን እንምጣ በያት ሂጂ። ኧረ እምቢው አልፈልግም። እኔ ማሚ እራሷ ስጠራችሁ ነው ያለች። ስጠራችኝ አልሄድም። ውሃ ግን አንቄ ነው እሺ የምገልሽ። ኧረ እኔ ማንቄ ነው እሺ የምገልሽ። ምፈራሽ መስሎሽ ነው? ዛሬ እኮ እማዬም አለች አባዬም አለ። እሺ ዳታ ከዚህ ወጣ ከማን ጋር እንደምትጮች እናያለን። ከአንቺ ጋር እጫወታለሁ። ውጭ ልከስተናሽ ውጭ ከዚህ ሰይጣን ዳጣዬ እዚህ አካባቢ ቤት ከራይልሽ ፈልጌ ነበር። ችግር የለውም። ምንም እኮ ተጨነቄ ነው። ብቸኝነትሽ ይገባኛል፣ ግን ማርታ መረረች። እንዴ ለምን ትጨነቃለህ? እኔ እኮ የዚህ ቤት ልጅ አይደለሁም። ትዬ እኮ ልክ ነች። ልጇ እንደዛ ስትሆን ማድረግ ያለባትን ያደረገችው። ግን ዳጣ እንዳትዋሺ፣ ከናታን ጋር ምን ነበር ያደረጋችሁት? አረ ምንም አባይ። እኔን መዋሸት እንደሌለብሽ ታውቂያለሽ አይደል? ኤቢ የምትለው እውነቷን ነው? የኤቢን ስልክ አጥፍታችሁባታል? አረ አባዬ በቃ ተይው። እዚህ አካባቢ ቤት እከራይልሻለሁ። ችግር የለውም። አንተን ደስ ካለ እንኳን በቤት ከራይ ሰማይ ጣሪያ ሆኖብን ደመና ለብሰን እኮ ነው ያደግነው። እሱን አታስታውሽ። ልክ እዚህ አካባቢ እከራይልሽ ደስተኛ ነሽ አይደል? አይደለሁም አባዬ አይደለሁም። እኔ እኮ እዚህ ቤት የመጣሁት አንተን ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም። በቃ አትጨነቂ፣ እኔ ሁሉንም ነገር አስተካክለዋለሁ። እኔ አባትሽ ያለው አንቺን እንዲገፋሽ አልፈልግም። ምን ልታደርግ? እዚህ ቤት አትውጪ። የት ነህ አባይ? ውሃው ልዘጋው። ወይኔ ዘጋው። አይደለም አባዬ አይደለም። እኔ እኮ እዚህ ቤት የመጣሁት አንተን ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም። ቤት ፈልጌ አይደለም። ዳሪ ምን ሆነ ነው በጨለማ ሱቅ የቆምከው? በጨነቀህ አትወቅም አሁን? ደህና ነኝ ማርቲ። ደህና ዳሪ ምንድን ነው እንደዚህ የሚያስጨንቅህ? ደህና ነኝ አልኩሽ ማርቲ። አንተ ሰው ስትጨነቅ ልታድር ነው? ደህና ነኝ አልኩሽ ማርቲ። ይልቅ ከስራ ነው ደክሞሽ የመጣሽው። አንቺ ረፊ። ምኑን አረፍኩት? እኔ የምልህ ዳርዬ ምግብ አልበላህ? እኔ የምልህ የዳጣ ጉዳይ ነው አይደል እንደዚህ የሚያስጨንቅ?
ማርቲ እባክሽ ተይ። ደሬ አሁንስ እኔንም ግራ እያጋባኸኝ ነው። ቆይ የኤቢ ጉዳይ ለምንድን ነው የዳጣን ያክል የማያስጨንቅህ? ማርቲ ቤቱ ልከራይላት እኮ ለደላላ ነግሬያለሁ። ለኔ ብለህ ነው እንጂ ከፍቶሃል ደሬ። ዳጣ እንድትከራይ አልፈለግክም አይደል? ማርቲ እባክሽ እኔ ለልጃችን ብዬ ነው እንጂ ይሄን ያክል ክፉ ሆኜ ነው እንዴ? ተው በቃ አትጨነቅሽ። ማርቲ ምን ማለት ነው? አይ ይሄን ያክል አንተን ከሚያስጨንቅህ ተው በቃ። እዚሁ ቤታቸው እንደፈለጋችሁ ይሁን። ማርቲ አኩርፈሽ ነው አይደል? ኧረ አላኩረፍኩም። አንተ ግን ስትጨነቅ ማየት አልፈልግም። ለማንኛውም ለአባቷ ደውለህ ንገረው። ከናታን ጋር ያላቸው ቅርርብ እኔንም በጣም አስጨንቆኛል። ምንም ነገር አይፈጠርም ማርቲ። ደሬ አለበለዚያ ወይ የሲሳይን ስልክ ስጠኝ፣ እኔ ራሴ ደውዬ አናግረዋለሁ። ይችን የምታክል ልጅ እስከዛሬ ድረስ ለምን እንደማይጠይቃት እኔ ራሴ ደውዬ ጠይቀዋለሁ። ያረክሽ ነው ማርቲ?